ቻናሉን ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንወዳችኋለን። እና ሰራተኛችን ነው እና ቆሜ ስሰማ ምንድነው ሴክስ እያደረጉ ከሱ ጋራ ሴክስ ማለት ነበር ፍላጎት ያደረጉ እና ከሱ ጋራ ታኝተን ነው እንዳጋጣሚ በንዴት ተርካፍቶ ጋባ ከሱ ጋር ገኘ እና በጣም እንትን ያልኩበት ነገር ቢኖር ለኔ ከበደኝ ነገር ቢኖር ያ ነገር ነው። ሳይም በጣም የደነገጥኩኝ ነበረ። ምንም እንትን አላልኩኝም። እሱ ራሱ በጣም ደንግጧል። የመጣሁበት ዋና ሀሳብ ማለት ቅድም እንደነገርኩሽ እንዳጫወትኩሽ ነው። ማለትም ቤተሰቦቼ ሀብታሞች ናቸው በጣም እና የምኖረው ያው ከቤተሰቦቼ ጋር ነው እና እነሱ ያው ጠዋት ወጥተው ማታ ነው የሚገቡት። አንዳንዴ ለስራ ምናምን በሚል ብዙ ጊዜ ቤት አይኖሩም፣ ውጪ ምናምን ነገር ይሄዳሉ እና ብዙ ጊዜ ቤት የምኖረው እኔ ነኝ። ያው ሲደብረኝ ምናምን ነገር ደግሞ እንደዚሁ እየወጣው ምናምን ነገር ከጓደኞቼ ጋር ፈታ እንላለን ምናምን። ብቻ አብዛኛው ጊዜ እኔም ቢሆን ቤት አልቀመጥም ስልሽ እንወጣለን፣ እንዝናናለን። በጣም ብዙ የተለያዩ ነገሮችን እናደርጋለን። ሴቶችም ወንዶችም አሉ ጓደኞቼ፣ በብዛት በርግጥ ወንዶች ናቸው ግን ያው ብዙ ነን ጓደኞች በጣም ብዙ ነን እና ያው አስፈላጊ ሲሆን እንደዚህ እንወጣለን፣ ክለብ እንወጣለን፣ የተለያዩ ነገሮችን ማለት አንዳንዴ እንደውም ክለብ እንኳን ባንወጣ ቤት የራሳችንን ነገሮችን አዘጋጅተን ነው ቤት ውስጥ ያን ፕሮግራም አዘጋጅተን እኛው ፋሚሊ ይህንን አያውቅም እስካሁን። እነሱ በሌሉበት ሰዓት ነው ነገር የምናደርገው፣ የራሳችን ነገር የምናዘጋጀው እነሱ በሌሉበት ነው። እነሱ ካሉ እንደዚህ አይነት ነገር ብዙ አይፈቅድም። እንወጣለን ማለት ስንወጣ እናድራለን። ሁላችንም አስበንበት ነው ስንወጣ። ለዚህ ነገር ከወጣን በዛው ነው የምናድረው። ብዙ ጊዜ ከስንት አንዴ ነው ወደ ቤት ምናምን ነገር እንደዚህ አምሽተን የምንገባው እንጂ አብዛኛውን ጊዜ ውጪ ነው የምናድረው እና ውጪ በምናድርበት ሰዓት በጣም የተለያዩ ብዙ ማለት ትንሽ ይደብራሉ በጣም የሚሉ ነገሮችን ማለት እኛ በምናደርገው በቀስ የተለያዩ ነገሮችን እየለመድሽ ትሄጃለሽ። መጠጥ አንድ ሁለት እየተባለ ጠጫለሽ ምናምን ነገር ከዛ በኋላ እየለመድሽው ቀስ በቀስ ትሄጃለሽ። በዛው ገብተሽበት ትቀራለሽ እና በዛን ሰዓት ምንድነው የዛን ጊዜ የተፈጠረው መጀመሪያ እንዴት መሰልሽ እናደርገው ስንወጣ ቀጥታ የምንሄደው ምንድነው ሺሻ ቤት ምናምን ነገሮች መጀመሪያ እዛ ምናምን ነገር ጠቅመን ከዛ መጠጥ ምናምን ነገር እንጠጣ ነበረ እና ይሄን ያህል እንትን ስንል ማንም አያውቅም። ቤተሰብ የኔ ሆነ እነሱ የጓደኞች ቤተሰቦች ማንም አያውቅም። በቃ ማለት እንደዚህ አይነት ነገሮችን እንጠቀማለን። በጣም ሱሰኞች ሆነን ነበረ ማለት ይቻላል። ከዛ በኋላ ያው መጠጥ እንጠጣለን። ከመጠጣን በኋላ ደግሞ ቀስ በቀስ የእንትን ቪዲዮዎች ማየት ጀመርን። ይሄ የፖርን ቪዲዮዎች ምናምን ነገር እሱን ማየት ጀመርን። ወንዶች ነበሩ ደግሞ እና ወንዶች ስልክ ላይ በጣም ብዙ እንትን ማለት ጀመሩ ማለት ማየት ጀመሩ እነሱ። ከዛ በኋላ እዛ ነገር ውስጥ ቀስ በቀስ ገቡበት። ከዛ አንድ ሁለት ቀን ምናምን ነገር ይሄን ነገር እየተለመደ ሄደ። ቀያዩ ምናምን ነገር ይሄ ነገር እየተደጋገመ ሄደ ምናምን ነገር። ከዛ እኛም በእርግጥ በመሀል እዛው አብረን ስለምንኖር እኛም አብረን በቃ ከነሱ ጋራ ማየት ጀመርን ያን ነገር እና ያው አንዳንዴ ነገሮች እንዳሰብሻቸው አይሄዱም እና ሁሉም ነገር ደግሞ እዛ ውስጥ ገብተሽ ስታይ በጣም እንትን የሚለው እና እኛ ለጊዜው ማየታችንን ወይም ደግሞ የሆነ ይሄ ነገር አይፈጠርም ብለን እንትን የምንለው ግን ቀስ በቀስ ነገር ወደማይሆን ነገሮች እየከተተን ሄደ። እዛ በቃ አንድ ቀን በግፊት የሆነ ቪዲዮ እንትን ብለው ስልካቸው ላይ ነበርና ሙሉ ቪዲዮ ከፈቱ። ከዛ እንዲህ ምናምን ነገር ተባለ። ይሄ እኮ እንዴት እዚህ ቦታ ነው እንደዚህ ቦታ ይታያል ምናምን ነገር ተባለ። ከዛ ወይ በቃ እንደዛ ከሆነማ ቤት ይሄ ቦታ ካልተመቸ በቃ ቤት ፈተን በልና ቤት እናያለን ምናምን ነገር ተባለ። ብዙ ነን እና በቃ ሁሉም ቀስ በቀስ ሁሉም በየስልኩ እንትን ማለት ጀመረ ምናምን ነገር። ከዛ ያው ሁለት የሆኑ ተቀምጠን ነበር በዛን ሰዓት እና በቃ ቤት እንሂድ ምናምን ነገር ሲባል ቤት ሄድ። ያው ቤት ደግሞ እኔ ጋር ብቻ ነው፣ ቤተሰብ ምናምን ነገር ስለሌለ ቤት ክፍት ሆነው እኔ ጋር ብቻ ነው። በጊዜው ደግሞ እነሱ ውጭ ሄደው ነበረ ለስራ ላንዶር ምናምን ነገር ውጭ ሄደው ነበረ። ከዛ በቀኛ ቤት እንሂድ ምናምን ነገር ተባለ። ተቀጣጠርን፣ ቀን ያዝን።
ሰዓት ምናምን ነገር ያዘና ማታ አካባቢ ምናምን ነገር በቃ እንገናኝ ተባለ ምናምን ነገር። ሌላ ልጅ የለም እኔ ነኝ ቤቱን ነው እነሱ ስለሌሉ በቃ እኛ ጋር ምናምን ነገር ተባለ። እሺ ብዬ ቤት መጡ። ከዛ መጠጥ ምናምን ነገር ነበረ። ቀስ በቀስ እየጠጣን ምናምን ነገር በቃ ቤቱ ያው የክለብ ያህልም ባይሆን ግን እንደዛ አይነት ነገር በጣም ቀጥ ምናምን አድርገን ነበርና ቤት ውስጥ በቃ ፈታ ማለት ጀመርን። ከዛ ግማሹ የዛ ጋር ደግሞ እንዳልኩሽ ቪዲዮ ተከፍቶ ነበርና ቪዲዮ እያዩ ነው። ከዛ ቀስ በቀስ ሁሉ መሳብ ጀመረ በዛ ቪዲዮ ማለት ነው። ሰዓቱ ቢያንስ ወደ 4:00-5 ሰዓት አካባቢ ይሆናል እና ግማሽ ቪዲዮ ያያል፣ ግማሽ ሌላ ስራ ይሰራል ምናምን ነገር። ከዛ እኛም እየጠጣን ነበረ በጣም። ከዛ በመሀል አንድ የሚያጨስ ጓደኛ አለን ከሱ ጋር ነበርና 3 ነን ምናምን ነገር ተቀምጠን ነበርና ቪዲዮ ከፈቱ። ሁሉም በየስልኩ ምናምን ነገር እንትን ሲል በቃ እኛም እንትን በላ ምናምን ነገር ተባለ። ከዛ ቪዲዮ ተከፈተ። ቪዲዮ ማየት ጀመሩ ሁሉ። ከዛ እኔም ነበርኩኝ ምናምን ነገርና እኔ እየጠጣሁ ነበረ። ልብ አልኳቸው ሙዚቃም ስለነበረ ጭራሽ እንትን አላልኩምና ጠሩኝ ላይ ምናምን ነገር አሉ። እሺ ምናምን ነገር ብዬ ቁጭ አልኩኝ። ይፈጥሩ ከመንገድ ተካፍኩኝ ማለት ነው። ከዛ ቀጥታ ቪዲዮ እያየን ምናምን ነገር የሆነ ሰዓቱ ምናምን ነገር ሄዷልና ሁሉም የራሱ ነገር ውስጥ ገባ። ሌላ ስሜት ውስጥ ገብተው ነበርና ያው በመሀል እዛ ጋር ካሉት ጓደኞቹ ደግሞ ፍቅረኛሞች ነበሩ ምናምን ነገር እና እኔ ጋር የሚያደሩ አሉ በዛው ማለት ነው። እና ሌላ ታሪክ ውስጥ ገብተው ነበር በጣም የሚያስጠላ ነገር ውስጥ። እና በሰዓቱ ላይ በማይበት ሰዓት ተስቤ ነበረ በጣም የሚገርምሽ። ያን ያህል ይሆናል ብዬ አላሰብኩኝም ነበረ ግን በጣም ተሰብኩኝ። ለቆየ ቪዲዮ ማየት ከጀመርን ስለቆየ ያው ለኛ አዲስ አልሆነብንም በዛን ሰዓት ማለት ነው። ስለዚህ ያን ቪዲዮ ምናምን ነገር ያያየን የሆነ ሰዓት ላይ በቃ ሁሉም የራሱ ታሪክ ውስጥ ገብቷል። ከዛ እኔም ደግሞ ያው ሆነ አላልኩትምና ያን ያህል አልነበርኩም ግን ቀስ በቀስ የቪዲዮውን ምናምን ነገር ሳይው ሌላ ታሪክ ውስጥ ገባሁኝ። የማይሆን ነገር ውስጥ ገባሁኝ። ከዛ እነሱ ግማሹ የዛው እንትን ሶፋ ላይ ምናምን የተኛ ነበርና በቃ እኔ ምን እንትን አላልኩኝም። ቀጥታ ወደ ክላስ ሄድኩኝ። ምናምን ነገር ከዛ ውስጥ የተወሰነ ሰው ነው የሰከረው። ያው አብዛኞቹ ስልሽ ከነበሩት ውስጥ ቢያንስ 3-4 ሰክረዋል ይመስለኛል። አንደኛው እንደዚህ ሰክራለች ከጓደኛዋ ጋር ስለነበረች ያው እንትን አላለችም ግን አብዛኞቹ እንደዚሁ ሰክረዋል። ያልሰከሩትም አሉ። እና በቃ ነገ ሰዓቱ ወደ ክላስ ነበረ ለመሄድ ያሰብኩኝ። ከዛ ተስበው ልጆችም ስላሉ እነሱ በጣም እየጠጡ ነበርና ለሊት ሙሉ እንደዛ ነው እንትን ነው። ከዛ ታጥቤ ቤት ሄድኩኝ። ሻወር ነው የገባሁት። በጣም ሞቆኝም ስለነበረ ምናምን ነገር በቃ ከነበረው አንፃር ሻወር ቀጥታ ገባሁኝ እና በቃ እንትን አልቻልኩም ነበርና በቃ ትንሽ ለቅቄ ወደው ምናምን ነገር አልኩኝ። ቀጥታ ገባሁ። ሻወር ልወስድ ምናምን ብዬ ገባሁ። ከገባሁ በኋላ እዛው በቃ ቪዲዮ ጭንቅላቴ ውስጥ ስለነበረ ያየሁት እንትን ለምን በቃ ራሴን እንትን አለ ምናምን ነገር በሚል ሌላ ሀይል ውስጥ ገባሁ ማለት ነው። የማይሆን ነገር ማድረግ ጀመርኩኝ ራሴን። እዛው የተወሰነ ሰዓት ቢያንስ 1 ሰዓት የሚሆን ቆይቻለሁ። ከዛ በኋላ ነው በቃ እንትን ጨርሼ ምናምን ነገር ወጣሁኝ። ልብስ ቀይሬ ምናምን ነገር ከዛ ቀጥታ ወደ ሁሉም እንትን ማለት ተኝተዋል። ሁሉም አብዛኞቹ ተኝተዋል። ከዛ ቀስቅሻቸው ክላስ ምናምን ነገር አስገባኋቸው። የነበሩትን አስገባኋቸው። እኔ ጋር አድረው ምናምን ነገር በቃ ጠዋት ላይ ወደ ቤት ሄዱ ማለት ነው። ምንም ነገር አልተፈጠረም። ወደ ቤት ምናምን ነገር ሄዱ። ለምን ያን እስከዛም ድረስ ያልደረሱት እኔ ያን ያህል እንትን አይደለም ነበረ። እዛም ድረስ አልደረስም ብዬ ስለማስብ ማለት ነው። ማለት እዛው ፍቅረኛ ያላቸው ምናምን ስላሉ እዛው እንትን ያሉም አሉ። ግን በጠዋት አካባቢ ምናምን ሲነጋ ወደ ቤታቸው ሄዱ። እነሱን ሸኝቼ ምናምን ነገር ገብቼ ቁርስ ምናምን ነገር ከበላ በኋላ እንዳጋጣሚ እንትን አልኩኝ። ሰራተኛችንን ለመጥራት ወጣሁ። ስልጣ ኪችን ሰዓት የለችም። ስጠራትም አትሰማችኝ ምናምን ነገር። ከዛ በቃ አይልም ከዛ ምናምን ነገር ብዬ በረንዳ ላይ ወጣሁና